ዛሬ እንኳን የመጣሁት ሀሳብ እንደቀየርኩ ልነግራችሁ ነው። ምንድነው እስካሁን ምን ልስራ እያልኩ ስጨነቅ ነበረ። ብዙ ነገሮችን ሰርቻለሁ። ከ60 በላይ የሚሆኑ ቪዲዮዎችን የመጀመሪያው ቪዲዮ ይሄ ነበረ። እንደምታዩት ቦሌ ላሳያችሁ የሚል በምሽት ወጣ ብዬ ወደ ቦሌ የሰራሁት ነበረ የመጀመሪያው ቪዲዮ። ሁለተኛው ደግሞ ለመጀመሪያ ጊዜ እዚህ ዩኒቨርሲቲ የገባን መስከረም አካባቢ እንደገባን የሰራሁት ነበረ። የመሐሙድ አህመድ ሙዚቃ ሰራለሁ ብዬ እንደዚህ ስጃጃል ነበረ እንደምታዩት። ሌላኛው የኡስማን ደምቤሌን ባላንድ ዋር በተመለከተ የሰራሁት ቪዲዮ ነበረ። እዚሁ ዶርም ነው እንግዲህ ከገባን የሰራሁት ጀምሮ ነበር። ብዙ ስራዎችን ለመስራት ሞክሬያለሁ። ምን እንደምሰራ አላውቅምና ስጃጃል ነበር የነበረው። ሌላ እዚህ ጋር ደግሞ የማንቸስተር ዩናይትድ እና የሊቨርፑል ጨዋታ አስተላልፋለሁ ብዬ ኮሜንታተር ሆንኩ ብዬ ስጃጃል ማለት ነው። እንደዛ ኧረ ብዙ ምን ያልሰራሁት አለ። ምን ያልሰራሁት በጣም ብዙ ነው። ከ60 በላይ ስጃጃል ነበር። እዚህ ደግሞ ሞቲቬሽናል ስፒከር ሆኜ ሰርቻለሁ። እዚህ ጋር አይ ዶንት ኬር ነው ለማንም አልጨነቅ ምናምን ነገር የሚል ሰርቻለሁ። ሌላው አይ ዶንት ኬር የሚል የታለ ሞቲቬሽናል ስፒከር ለሁን ብዬ ዩኒቨርሲቲ ከገባችሁ ምንም አታገኙ። ፒፒቲ ነው የምትማሩት። ከህይወት ነው ፕራክቲካል የሆነ ነገር የምታገኙት እንጂ ከዩኒቨርሲቲ ምንም አታገኙ የሚል ነበረ። ሌላኛው ብዙ ሰርቻለሁ። ብቻ ምን ሀሳብ አለባችሁ? ብዙ ነገሮች ሰርቻለሁ። የመጨረሻዋ ቪዲዮ ይቺ ነበረች። የካቲት 11 ወደ 18 የሰራኋት እንኳን አደረሳችሁ 3 ዓመት ሊሞላ ነው የሚል ነው። ዛሬ ግን የካቲት 13 ነው። የካቲት 13 2015 ለመጀመሪያ ጊዜ ዩኒቨርሲቲ የገባንበት ነው። ግን እንኳን አደረሳችሁ በዚሁ አጋጣሚ ማለት ፈልጋለሁ።